እንደምታሟሉ ሳታውቁ 21 ሰዎች 01 የጻፋችሁት ለምንድን ነው? ሳይሰሙ የሚጽፉትን እንዳታስገቧቸው ሞዴሬተሮች። መስፈርት ሳላነብ ሳይሰሙ ከጻፉ ለራሳቸው ነው የሚገቡት ማለት ነው። አሁን ለራስ መግባት አይቻልም። አዲስ እዚህ ውስጥ ላሉት መስፈርታቸውን ሳነብ ነው የምትገቡት። አንደኛ ከላይ ያለው ሚኪያስ ኮዱ 01 ነው። መስፈርቱ ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ ቢሆን ግን ባይሆንም ችግር የለውም። ዋናው መስፈርቱ ፈሪሃ እግዚአብሔር ያላት መሆን አለባት እና የትም ሀገር ብትኖር ችግር የለብኝም። የተማረች ብትሆን እመርጣለሁ። እኔ ነርስ ነኝ እያለ ነው ያለው። የግል ክሊኒክ ውስጥ የሚሰራው ነርስ ነው ሚኪያስ። ይህንን መስፈርት የምታሟይ እህቴ 01 ትጽፊያለሽ። ሞዴሬተሮች ያስገቡሻል። እንደገባችሁ ቪዲዮ ታበራላችሁ። ከዛ መስፈርቱን ይሄን አሟላለሁ ትላላችሁ። ፎሎ ትደራረጋላችሁ። ተያይዛችሁ ውልቅ ትላላችሁ። ከዚህ ቤት ተስማምታችሁ ሰርጋችሁ ሲደርስ ቤቱ ስፖንሰር ይሆናችኋል። አምና ጆኪኝ ኦኬ። ሲሪየስሊ ቃል የገቡልኝ የሬስቶራንት ባለቤቶች አሉ በየሀገሩ እኔ ማስተዋወቅላቸው የሬስቶራንት ባለቤቶች ቃል የገቡልኝ ሬስቶራንታቸው ላይ በራሳቸው ወጪ እንደሚደግሱላችሁ ባላችሁበት ሀገር ኦኬ። የሰርጋችሁን ቪዲዮ እኔ ፖስት አደርጋለሁ። እኔ ቤት ተዋውቀው ይኸው ለቁም ነገር ይበቁ ብዬ ኦኬ። ያ እሺ። ሁለተኛ ዲጄ ጃም መስፈርቱን አነብላችኋለሁ። እድሜዋ ከ25 እስከ 30 የሆነች ጀርመን ሀገር ለመኖር ፈቃደኛ የሆነች ሙስሊም የሆነች ኢማን ያላት በሃይማኖቷ ጥብቅ ያለች ማለት ነው። የተማረች ቆንጅዬ ያላገባች ከዚህ በፊት አግብታ የማታውቅ ማለት ነው እና በተማረችበት ሙያ እየሰራች ያለች ለምሳሌ ነርስ ከሆነች ነርስ እየሰራች ያለች፣ አስተማሪ ከሆነች እየሰራች ስራ የሌላት ሳትሆን ስራ ያላት ነው። ትንሽ ከባድ ነው የዲጄ ጃም መስፈርት። ይህንን መስፈርት የምታሟይ እህቴ ካለሽ 03 ጽፊያለሽ 03 ኦኬ። እሺ ኢንቫይት አድርጉ። 142 ሰዎች 01 ጽፈዋል ለሚኪያስ። ለምንድን ነው የማታስገቡለት ሞዴሬተሮች? አንድ ይሄ ሁሉ ሰው ለምን እድሉም ትዘጉበታላችሁ? ቴንክ ዩ ኦኬ። አሁን ሲንጂታ ትንሽ ስሟ ይከብዳል፣ ይቅርታ። ትክክል ነኝ ግን ሲንጂታ የሲንጂታ መስፈርት ሙስሊም የሆነ እድሜው ከ25 እስከ 35 የሆነ አሜሪካ፣ ካናዳ፣ አውስትራሊያ ከሶስት አንዱ ሀገር የሚኖር ቁመቱ ሜትር ከ70 የሆነ ፈቶ አግብቶ የፈታም ቢሆን ልጆች ቢኖሩትም ምንም ችግር የለብኝም ስራ ያለው ብላለች። ይህንን መስፈርት የምታሟላ ወንድሜ 06 ትጽፋለህ። 06 ጣሽቴ ሚዩት ነሽ ውዴ። ቴና አበራለሁ ብላ ኤክስን ነክታ ነው የሚሆነው። አቤት ነይ ወደዚህ ማሪ። ሰላም ነው? እንዴት ነሽ? ምንድን ነው አሎ ደህና ነኝ። እንዴት ነሽ? አለን። ስንት ጽፈሽ ነው የገባሽው ማሪ? ኔትወርክ ነው መሰለኝ እኔ ጋር። እሺ ችግር የለም አሁን ተስተካክሏል። ስንት ጽፈሽ ነው የገባሽው? እኔ ለአንቺ ልባንቺ። እሺ ስልክሽን አስተካኪው እንጂ ምንድን ነው የሚቀጠቀጠው? 01 ለሚኪያስ ነው ማለት ነው። ሰላም ነው አይደል? አለን። አይ ኔትወርኳ እየቆየ ነው የሚደርሰው። ደህና ነኝ እናቴ። ለሚኪያስ 01 ጽፈሽ ከገባሽ 01 ጽፈሽ ከገባሽ የሚኪያስን መስፈርት ታሟያለሽ ማለት ነው። ምንድን ነው እሱ? የእሱ እንዴት ሳታውቂ ነው 01 የጻፍሽ? ይኸውልሽ የሚኪያስ መስፈርት ፈሪሃ እግዚአብሔር ያላት ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ26 እስከ 30 የሆነ ቁመቷ ሜትር ከ65 ጀምሮ የሆነ ከዛ ብታጥርም ችግር የለብኝም የቁመት ጉዳይ ብሏል። እኔ ዝም ብዬ ለመስፈርቱ ያህል መስፈርቱ እንትን ቁመት የሚለው ላይ መስመሩ ባዶ እንዳይሆን የጻፍኩበት እና የትም ሀገር ብትኖር ችግር የለበትም። አግብታ የፈታች ልጅም ያላት ብትሆን ችግር የለበትም። ግን የተማረች ምን ተምረሻል? እስከ 8 እስከ 8 የተማረች ይባላል። እሱ ነርስ ነው ራሱ ስለምትሉ እሱ ነርስ ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ የግል ክሊኒክ ውስጥ ነው የሚሰራው። የራስሽን መስፈርት
ፈልገሽ ነው የገባሽ? ኧረ እኔ የገባሁት በአንቺ ነበር። አንቺ ማለት በአንቺ በእኔ እኔ ኮድ የለኝም። ባለትዳርና የሁለት ልጆች እናት ነኝ። በአንቺ ነው የገባሁት። በእኔ ኮድ አይደለም። አንቺ ቅድም እድራለሁ ምናምን ስትይ ነበር አይደል እንዴ? እሺ ማር፣ እንደዚህ ነው የሚባለው። የኔ ማር የራሴን መስፈርት ይዤ ነው የመጣሁት። የራሴን መስፈርት ነው የሚባለው። በጣም ጥሩ። እሺ የራስሽን መስፈርት ንገሪኝ። የአንቺ መስፈርት ምንድን ነው? አንደኛ ከሃይማኖቱ ነው የሚጀምረው ማሬ። የመጀመሪያው መስፈርት ሃይማኖቱ ምን ይሁን? ማግባት ማለት የምፈልገው አሜሪካ፣ ካናዳ ማለት ነው። መጀመሪያ ከሃይማኖቱ ከሚኖርበት ሀገር ሳይሆን ከሃይማኖቱ ጀምሪ። ኦርቶዶክስ። ኦኬ ሃይማኖቱ ኦርቶዶክስ። እሺ እድሜ ማለት እኔ ልጅ ነኝ በጣም ማለት ያኔ እሱ ስንት ይሆንልሽ? አንቺ ስንት አመት? 5 እኔ አሁን 19። ስለዚህ በቃ ከ30 እስከ 35 ይሆንልሻ። በሰል ያለ ይሻልሻል። ወጣጤ ያዝንልሻል። በሰል ያለ ሲሆን ከ30 እስከ 35 የት ሀገር የሚኖር? ካናዳ፣ ያን አሜሪካ፣ ኢትዮጵያ ያልሆነ ኢትዮጵያ ማይኖር ካናዳ ወይ አሜሪካ። በካናዳ እና በአሜሪካ ተለቅፋችኋል ዘንድሮ። ካናዳ ወይ አሜሪካ። እሺ ኢየሩስዬ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 ካናዳ እና አሜሪካ የሚኖር። እሺ ጸይም፣ ቀይ፣ ጥቁር፣ ቁመቱ አጭር፣ ረጅም፣ መካከለኛ፣ ይሄን ግለጪ። ቁመቱ መካከለኛ፣ ያኔ ጠይም ቁመት ማለት ማያስጠላ መካከለኛ፣ ቁመቱ መካከለኛ፣ ከለሩ ጸይም እና እማያስጠላ። ኧረ አይባልም እማያስጠላ ብዬ አልጽፍም እኔ። በቃ ጸይም ከሆነ ወንድ ልጅ ደግሞ ቢያስጠላ ቢያምር፣ ዋናው አላማ ይኑረው፣ የትዳር አላማ ይኑረው። ቤቴ ቤቴ ይበል፣ ልጆቼ ሚስቴ ይበል፣ ያስተዳድርሽ እንጂ ጽዬ የትዳር ፕሮግራም ነው። ትዳር ፈላጊ ብቻ ነው የሚገባው ማሬ። እዚህ ፕሮግራም ላይ ሌላ ሰው አይገባም። ትዳር ፈላጊ ብቻ ነው የሚገባው። እሺ ማሬ። እኔ ስለገባው ነው። ኧረ አይደለም፣ ጸዲ ጓደኛዬ ፍላወር እየላከችልኝ ባለትዳር ስለሆነች ባለትዳር እንደማይገባ እየነገርኳት ነው። አንተ ትዳር ፈልገህ አይደል የገባህ? ባለትዳር ነህ። ሚዩት ነህ ወንድሜ። ኤርሚ ባለትዳር ነህ አይደለሁም? ማነው ሚዩት ያደረገኝ? እኔ ባለትዳር አይደለክም አይደል? አዎ አይደለሁም። ኦኬ ባለትዳር እዚህ ፕሮግራም ላይ ባለትዳሮች መግባት አይቻልም። ትዳራችሁ ላይ ለመማገጥ እዚህ ጋር መጥታችሁ ትዳር ፈላጊ ነኝ ብትሉ ፎቶአችሁን ለጥፌ ቪዲዮ ሰራለሁ። እከሌ ባለትዳር ነው እኔ ቤት መጥቶ ትዳር እየፈለገ ነበር፣ ሚስቱ ጉድሽን ስሚ ብዬ ፎቶአችሁን ለጥፌ ቪዲዮ ሰራለሁ። አንድ ባለትዳር ሚስት ፍለጋ እዚህ ጋር ብትመጡ ወይም ባለትዳር ሴት ባል ፍለጋ ብትመጪ እዚህ ጋር እኔ ልክ ቀበሌ ላይ አንድ ሰው ሊያገባ ሲል ቀበሌ በር ላይ ፎቶ ተለጥፎ እንዳላገባ ይረጋገጥ እንደሚባለው እዚህ ቤት መታችሁ ባለትዳሮች ትዳር ብትፈልጉ እኔ ቪዲዮ ማስበራበት ዋነኛው ምክንያት ባለትዳር እንዳይማግጥ ነው። ገባችሁ አይደል? ሴቱም ወንዱም ባለትዳር ትዳሩ ላይ እንደሚማግጥ ነው። ቴንኪው። እሺ ማሬ ጸይም ብለሻል፣ የማያስጠላ ብለሻል። ይሄን የማያስጠላ ብዬ ግን አልጽፍም፣ ምክንያቱም ይሄ የሰው ሞራል መንካት ነው። እንደገና የሚያስጠላ ሰው የለም እዚህ ምድር ላይ። እሺ ከወደደሽ ካከበረሽ ካስተዳደረሽ ወንድ ከሆነ በቂ ነው። ወንድ ልጅ መልኩ አይታይም ኪሱ እንጂ። እሺ የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ፣ ሶስተኛ ካናዳ ወይም አሜሪካን ሀገር የሚኖር፣ አራተኛ ቁመቱ መካከለኛ የሆነ፣ ከለሩ ጸይም። ስራስ ባይኖረው? ስራን አልጠቀስሽም። ስራ ባይኖረው ችግር የለብሽም አንቺ ታስተዳድር። ባይኖረውስ? ቢኖረው ጥሩ ነው ካልሽ ባይኖረው ተቀበሏለሁ። ቆይ ኢየሩስ ስራ ቢኖረው ጥሩ ነው ካልሽ አይደለም ማለት ነው። ስራ ቢኖረው ጥሩ ነው ካልሽ ስራ መስፈርት
አይደለም ማለት ነው፣ እንደ ተጨማሪ ነው ማለት ነው። ስራ ባይኖረውም አንቺ ታኖሪዋለሽ። ኧረ ስራ ያለው ይሻላል። ስራ ያለው ይሻላል። ጎበዝ፣ ስራ ያለው ይሻላል ሳይሆን ስራ ያለው መስፈርትሽ ሊሆን ይገባል። ስራ ወንድ ልጅ ካልሰራ ምን ዋጋ አለው? ሴት ልጅ ባትሰራ እንኳን ቤቷን ታጸዳለች። በምን ያስተዳድረኛል? ጎበዝ፣ በቃ እንደዚህ ነው። ሴቶች ማወቅ አለባቸው። ስራ ከሌለው ማለት አንቺ እርዳታ ድርጅት አይደለሽም። ስራ ከሌለው ስራ ሊኖረው ይገባል። ቢካዝ ስራ ከአንቺ ሴቷ ስራ ባይኖራት አትሊስት እሱን ታገለግለዋለች፣ ትደግፈዋለች። ልብሱን አጥባ ተኩሳ፣ ምግቡን አብስላ፣ ልጅ ወልዳ በስሙ ትሰጠዋለች። ይሄ ሁሉ ነገር ታደርግለታለች። ስለዚህ ወንዱ ስራ ሊኖረው ይገባል። ቴንክ ዩ ኤርሚ። እሺ የኢየሩስ መስፈርት ኮድሽን እነግርሻለሁ። ከዛን ኮድሽን ሲጽፉ አስገባልሻለሁ። የኢየሩስ መስፈርት አንደኛ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ30 እስከ 35 የሆነ፣ ሶስተኛ ካናዳ ወይም አሜሪካን ሀገር የሚኖር፣ አራተኛ ቁመቱ መካከለኛ የሆነ፣ አምስተኛ ጸይም፣ ስድስተኛ ስራ ያለው። እሺ አግብቶ የፈታ ልጅ ያለው ቢሆን ችግር የለብሽም። ሁሉንም አሟልቶ ምናልባት እንደዛ ከሆነ እንዳይካሽፍ። ሚዩት ነሽ ኢየሩስ፣ ሚዩት ነሽ። ሚዩቱን ማይኩን ክፈችው። ፈጣሪ ጸጋ ነው ግን ማለት ነው። አረ መብትሽ ነው ማሬ፣ እንዴ መብትሽ ነው። ይሄ እኮ ህይወትሽ ነው ማሬ። ኢየሩስ መብትሽ ነው፣ ህይወትሽ ነው። እንዴ የሰው ልጅ አላሳድግም ካልሽ አቋምሽ ነው፣ መብትሽ ነው፣ ህይወትሽ ነው። ማንም በመብትሽ አይገባም። ቦታ ሲኖር ቢኒሞስን አስገቡት። በጣም ለብዙ ጊዜ ትዳር ሲፈልግ አይቼዋለሁ እና ቢኒሞስን ወንድሜን እድለዋለሁኝ። ቦታ ሲኖር አስገቡት። እሺ ሞዴሬተሮች ፕሊስ፣ ወይም ባለ9 ላርገውና ይግባሙ። ቢኒሞስ ለብዙ ጊዜ የኔ ሔዋን የት ነሽ እያለ ቪዲዮ ሲሰራ አይቼዋለሁ እና ቢኒሞስ ወንድሜን ኃላፊነት አለብኝ እሱን የመዳር። እኔ እያለሁለት እሱ ትዳር ፍለጋ አይንከራተትም። እኔ ያለሁለት ቢኒዬ እድርሃለሁ፣ አይ ፕሮሚስ። እሺ ቢኒሞስ አሁን ባለ9 አደርገውና ያስገቡካል ሞዴሬተሮች። ገስቱን ባለ9 ላርገው። ቢኒሞስን ሞዴሬተሮች ፕሊስ፣ ይኸው ቢኒሞስን አስገቡት።